ኦኬ ቲክታክ ላይ ገንዘብ መስራት ትፈልጋላችሁ ምን አይነት አማራጮች እንዳሏችሁ በደንብ ልንገራችሁ እንዳልኳችሁ ሰሞኑን ከቲክታክ ኮንቴንት ክሬተሮች ጋር በተያያዘ ሪሰርች እየሰራው ነበር ስለዚህ አሁን ላይ በትክክል ገንዘብ የሚገኝባቸውን መንገዶች ልንገራችሁ እና ፈኒ ነው አንዳንዱ ነገር በደንብ ከሰማችሁኝ ትጠቀሙበታላችሁ ስለዚህ በጀማ ልክፈልላችሁ የተለያዩ ጀማዎች አሉ ቲክታክ ላይ አንደኛው ብራንድ ዲል ጀማ ይባላል ብራንድ ዲል ጀማ ምንድነው የሚያደርጉት ኮንተንት ይሰራሉ አብዛኛውን ጊዜ ፎከስ የሚያደርጉት የሚያስቅ አይነት ኮንተንት ላይ ነው ሶ የሆኑ ስኪቶች ምናምን ይሰራሉ ኩል ናቸው ልጆቹም ብዙ ድራማ ውስጥ መግባት አይፈልጉም እና ለድርጅቶች ማስታወቂያ ይሰራሉ ግን ችግሩ ማስታወቂያ አያሰሯችሁም ሰዎች ጀማሪ ስትሆኑ ስለዚህ ምን ታደርጋላችሁ በነፃ ማስታወቂያ ትሰራላችሁ መጀመሪያ ላይ ማለት ነው በነፃ ለድርጅቶች እኔ ማስታወቂያ ልስራላችሁ ብላችሁ በነፃ ክሪኤቲቭ የሆነ በደንብ ተጠባችሁ አሪፍ የሆነ ማስታወቂያ ጽፋችሁ በቃ ተሰሩና ያንን ማስታወቂያ የሚያዩ ድርጅቶች ራሳቸው ያሰሯቸዋል ወይ ደግሞ ምን ታደርጋላችሁ ለእንትና ድርጅት እንደዚህ አይነት ማስታወቂያ ሰርቻለሁ ለእናንተም ልስራላችሁ ይያላችሁ እነሱን አፕሮች ማድረግ ነው ግን